ሰው በብዙ ኃይል የተሞላ ነው በስነ ፍጥረት በተፈጥሮ እንደሚታወቀው ያው ሁላችን ሞባይላችን ባትሪያችን ይደክማል ቻርጅ እናደርገዋለን እና ቻርጅ የሚሆን ኃይልም አለን እና በጣም ሰፊ ነገሮች ናቸው በአጠቃላይ ግን ጠቅለል ለማድረግ 7 ኃይሎች በተፈጥሮ ተሰጥተውናል የእሳት ኃይል የውሃ ኃይል የነፋስ ኃይል የመሬት ኃይልና የልብ የቃል የእስትንፋስ በአጠቃላይ 7 ኃይሎች ዝርዝር ጉዳዮች ግን በውስጣቸው አሏቸው የመጀመሪያው የእሳት ኃይል የሚባለው ከእሳት ጋር የተያያዘው የሰው ኃይሉ ቦታውን መጠቆም ያስፈልጋል አንደኛው የራስ ቅላችን አጠቃላይ አንጎል ክፍላችን የያዘው ሙሉ መክብበ ሕዋሳት የሚባለው የራስ ቅላችን ትልቁ አንዱ የእሳት ኃይል የተከማቸበት ነው እሳት ከሙቀት ጋራ እሳት ከብርሃን ጋር የተያያዘ ነው ስለዚህ አይናችን በተለይ አይናችን ፒኒኤል ወይም ፒኒየል የሚባለው ግላንዳችን እሱም ራሱ ሞር ከእሳት ጋራ የተያያዘ ኃይል ነው ሌላው ምግብ መፍጨት ከመፍጨት ጋር ያለው ስርዓት የሚከናወንበት ጨጓራችን ሞር ከማቃጠል ጋር የተስማማ በመሆኑ ይሄ አካባቢ በብዛት የእሳት ኃይል ያለበት ቦታ ነውና የሚሰጠንም ጥቅም አለ ይሄ የእሳት ኃይል ከፍ ሲልም ዝቅ ሲልም የሚያመጣው ጉዳትም አዎንታዊ አሉታዊ ገጽ እንዳለው የሚሰጠን ኃይል ትጋት ሊሰጠን ይችላል በጣም እሳት ፍጥነት ጋር የተያያዘ ነው ተግባር አንድ ነገር አድርገህ ማከናወን መቻል ሌላው ሰማያዊ ዓላማ እንዲኖር ምክንያቱም ከመላእክ ባህሪ ጋራ የተመሳሰለ ነው እሳት ሁለተኛው ጠንካራ ላይ ምግብ መፈጨት እንዲኖር ያደርጋል ለምሳሌ ብዙ ጊዜ የምግብ የመፈጨት ስርዓት አይዳከምምና እሳት ከማቃጠል ጋር ከማድቀቅ ጋር ከመፍጨት ጋር የተያያዘ ግብር ስላለው የምግብ መፈጨት የሰላ አይምሮ የተባ አይምሮ እሳት የላሰ ነው ገሌ ሲባል ከእውቀት ጋራ ሌላው ለምሳሌ ከእሳት ጋር የተያያዘ የሚያበራ ቆዳ ማለት ጥሩ እስኪ ላይት የሆነ እስኪ ግሎው የሚያደርግ ጥሩ እንትን ይኖራል ምክንያቱም እሳት ከማብራት ጋር የተያያዘ ነው በአንጻሩ ግን የእሳት ኃይላችን ሲዛባ ወይም ሲያንስ ለምሳሌ ምግብ በቀላሉ አለመፈጨት የቃር ሲጋ ያቅራል አንዳንዴ በጣም ውጥረት ማቃጠል ከፍተኛ የሆነ ላብ ዝም ብሎ ላሚያጠምቀው ከመጠን በላይ ሆነ ሙቀት አልፎ አልፎ ደግሞ እሳት ደግሞ ቁጣ ጋር ከስሜት ጋር ተያዘ በጣም ቁጣ ግንፍሌ ማለት እንትን ይሄ እንግዲህ የእሳት ኃይል ሲዛባ የሚያመጣው ጉዳይ ነው እና ለማከም ለምሳሌ የእሳት ኃይል ካነሰ ጧት የፀሐይን ብርሃን መሞቅ ይሄ ካነሰብ እሳት ኃይል ሊያስተካክል ቻርጅ ሊያደርግ ይችላል በአንጻሩ ደግሞ የእሳት ኃይል በጣም ከበዛ ደግሞ እሳት ተቃራኒ ውሃ ስለሆነ ወደ ውሃ አጠቃቀም ስርዓት ታስተካክለዋል ማለት ነውና እግዚአብሔር ሲሰራን የሰጠን አንዱ ኃይል ነው ሌላው ኃይላችን የነፋስ ኃይል ነው የነፋስ ኃይል የሚሰለጥንበት የራሱ የሆነ ቦታ አለው በግዕዝ እንግዳ ይባላል ወይም ደረት ሳምባችን ልባችን ከስትንፋስ ጋር የተያዘ ነገር አስራው አጠቃላይ ጅማቶቻችን የነርቭ ስርዓቶቻችን ሁሉ በነፋስ ባህሪ ነው የሚመሩት ምክንያቱም እንቅስቃሴ ያለበት ስለሆነ ነው እና ሰው የነፋስ ኃይሉ በጣም ጥሩ ከሆነ ግልጽ የሆነ ሰው ይሆናል ነፋስ ፈጣን እንደሆነ ለስራ ተፍተፍ የማለት ጉዳይ ይኖረዋል ለአንድ ነገር ይነሳሳል አንተም የነፋስ ኃይል ያለ ይመስለኛል በጣም የመነሳሳት የግንኙነት ነገር በጣም ጥሩ ይሆንለታል ማለት የነፋስ ኃይሉ የተስተካከለለት ሰው ነው በአንጻሩ ግን የነፋስ ኃይላችን ከተዛባ ጭንቀት ሊመጣ ይችላል ከመጠን በላይ ማሰብ እንደዚህ አይነት በጣም የተደራረበ ሐሳብ ያተነፋፈስ ስርዓታችን መዛባት ቶሎ የትንፋሽ መቆራረጦች ይሄ ማለት የነፋስ ኃይል ተዳክሟል ማለት ነው እንቅልፍ ማጣት ሐሳብ ደግሞ ማይሰባሰብ ብትንትን የሚል ሐሳብ አሁን ታስባለህ ይበተናል ይሄ ማለት የነፋስ ኃይል ምን ሆኗል ማለት ነው ተዛብቷል ማለት ነው ስለዚህ ልምምድ አለው ይሄን ለማስተካከል የነፋስ ኃይል አንደኛ ያተነፋፈስ ስርዓት በጣም እስትንፋስ እጅግ የተለየ ጸጋ ነው ለምሳሌ ሰውን ከምድር አፈር አበጀው በአፍንጫው የሚወጥ እስትንፋስ አለበት ይላል ይሄ እስትንፋስ ገብቷል ይሄ መለኮታዊ እስትንፋስ አለንና አተነፋፈሳችንን ማስተካከል ምንችል ከሆነ በጣም የነፋስ ኃይላችን ይስተካከላል አብዛኛው እንደውም እንደ ሀገር ያልተጠቀምነው እንደ ህዝብም ያልተጠቀመው ሰው ልቡን የሚጠቀም አለ ቃሉን የሚጠቀም አለ እስትንፋሱን ግን የሚጠቀም በጣም ውሱን ነውና እስትንፋስ ኃይል በጣም ትልቅና ጠቀሜታ ነገር አለው ምናልባት ይሄን ትምህርት ለቀመር ተማሪዎች ነው አስተምረው 1 እና 2 ላይ አይማሩም ወደ 3ኛው ወደ ኃይል የሚያመዝነው ትምህርት ላይ ሲገቡ እንዴት ነው ምን ተነፍሰው ያ የተቀደሰ እስትንፋስ አፍንጫችን የገባ ሰዎች እንዴት ትንፋሻችን ምን እያሰብን ነው የምንተነፍሰው ስናስገባ ምንድነው የምናስገባው ስንይዝ ምንድነው የምንይዘው ስናስወጣስ ምንድነው የምናስወጣው
ዝም ብለን እስትንፋስ ምን ምግሰዎች አይደለንም ምን ተነፍሰው እናውቀዋለን ምን ይዘውን እስትንፋስ እናውቀዋለን ምን ናወጣውን እስትንፋስ እናውቀዋለን ሁሉም ነገር ከቁጥር ጋር የተያያዘ ነው ለምሳሌ ኦክሲጅን ተወስዳለ ካርቦን ዳይኦክሳይድ ታወጣለ ኦክሲጅን ፕሮቶኑ 8 ነው ኤሌክትሮኑ 8 ነው ኒውትሮኑ 8 ነው 8 ነው ካርቦን ዳይኦክሳይድ ደግሞ ፕሮቶኑ ኤሌክትሮኑ ኒውትሮኑ 6 ነው 8 እናስገባለን 6 እናወጣለን ግን ስናስገባም ለምን እንደምናስገባ እናወጣለን ስናወጣም ለምንድነው የልምድ ሰዎች አይደለንም ስንኖር ነው ሶስት ትንፋሱን ካስተካከለ ይሄ ነገር ይቆማል ሌላው በክፍት ቦታ ማሳለፍ መቻል ክፍት ቦታ ላይ ስፔስ ያለበት ይሄ ነፋስ ኃይል ከተዳከመ ማለት ነው አንድ ሌላው ደግሞ ዝምታ ጸጥ ማለት ይሄ ራሱ አንድ ትልቁ የነፋስ ኃይል ሲዛባ የምታስተካከልበት ነው የነፋስ ኃይል ደግሞ በጣም ከጨመረ ወደ መሬት ነው የምትጠጋው ለምሳሌ በጣም ይንቀለቀል ሰው ካለ በጣም ህፃንም ሊሆን ይችላል ሬስትለስ ይሆኑ አሉ አይደል ይሄ ማለት የነፋስ ኃይላቸው በጣም ከፍተኛ ነው ምንም ወዲያ ከመሬት ጋር ታገናኛቸዋለ ዛፍ እንዲተክሉ አፈር እንዲነኩ አትክልት እንዲተክሉ ታደርጋቸዋለ ያን ጊዜ በትክክል የነፋስ ኃይላቸው ይስተካከላል ማለት ነው ባላንስ ያደርጋል ስለዚህ ሲጨምርም ምትቀንስበት ሲቀንስም ምትጨምርበት አለ ማለት ነው ሌላው የውሃ ኃይል ነው ትልቁ ኃይል ነው አንደኛው ሞር ደማችን እንባችን ሞር ደግሞ ሆድቃችን ላይ በፊደል መ ነው የምንወክለው እሱ ሰፊ ትምህርት አለው ሆድቃ ላይ ነው ኩላሊት አካባቢ ነው የመራቢያ ስርዓት አካባቢ ላይ ሞር ከውሃ ከፈሳሽ ጋር የተያዘ ጉዳይ ያለውና የሚሰጥ ጉልበት ምንድነው ውስጣዊ ስሜት ቀልብ ምሳሌ አሁን በብዛት ውሃው ማለት ነው ሞር ከመጋ የተያዙ ነገሮች ኢንቲዩሽናቸው ቀልባቸው ከፍ ያለ ነው ማለትም ቀልብ ሞር ከልብ ጋር ያያዛል ግን የኩላሊታቸው አካባቢ ኩላሊት ያጤሰው ልብ ያመላለሰው ናላ ያወረሰው እንደሚባል ቀድመው ማወቅ ይችላሉ ይሆን ሐዘንም ይድረስባቸው ደስታም ይምጣባቸው ያቃሉ ኤክስትራ ሴንሰሪ አይነት ነገር ነው በጣም ከፍ ያለ ነው የውስጣዊ ስሜታቸው ኩላሊት አካባቢ ለምሳሌ እናቶች ሞር ልጃቸው ሲታመምባቸው አደጋ ሲደርስባቸው ቀድሞ ያቃሉ ሆዴም ባርባራ ነው የመረበሽ ስሜት ይመጣል እዚህ ሆድቃ ላይ ይሄ እንግዲህ የውሃ ባህሪ በጣም ከፍ ያለ ሲሆን ውስጣዊ ስሜት ነው ጠንካራ የበሽታ መከላከል አቅም ይጨምራል ልክ እንደ ውሃ ደግሞ የቆዳ ልስላሴ ለስላሳ ቆዳ ሊኖር ይችላል በአንጻሩ ደግሞ ይሄ ነገር ቢገለበጥና የውሃ ኃይል ካነሰ ስሜት ይለዋወጣል ድባቴ ውስጥ ገባል መጨናነቅ ይመጣል ፍርሃት ይመጣል ይሄ እንግዲህ ከውሃ ማዕበሉ ነው የተረጋጋ ውሃ አለ ማዕበሉ አለ ስቶርም ያለው ነገር አለና ያ ነገር ገለባበጥባል ስለዚህ ይሄን ሚዛንህን ለመጠበቅ አንደኛ ንጹህ የተባረከ ውሃ መጠጣት ይሄ ውሃ አለ አይደል ጸሎት አድርገ ፍትለዋለ ትንፋስ ነው የምታስገባበት ነው ለምሳሌ እሳት አለ አይደል እሳትን ለማቀጣጠል ነፋስ ነው አይደል ማራገቢያ እና እሳቱ እንደሚንቦገቦግ በተመሳሳይ መልኩ ጸሎት አድርገ ብለው ውሃውን ስትጠጣው ወዲያው ማስተካከል አቅም አለው ሁለተኛ ደግሞ የምንጭ ውሃ መጠጣት ላስቲክ የታሸገውን ሳይሆን በማዕድን የበለጸገ ውሃን ስትጠጣ ይሄ የተዳከመው የውሃ ኃይል እየተስተካከለ ይመጣል መጠመቅም ሊሆን ይችላል መታጠብ ሊሆን ይችላል ወዘተርፈ ይሄ ከውሃ ጋር ደግሞ ውሃ በጣም ካየለ ደግሞ ወደ እሳት መጠጋትና ማስተካከል የራስ ስራ ሊሆን ይችላል የመጨረሻው የመሬት ኃይል ነው የመሬት ኃይል እንግዲህ አጥንቶች ጅማቶች ጠጉር ጥፍር ባጠቃላይ ይሄን ሁሉ አካላዊ ክብደትህን የያዘ ኃይል ነው እና ጉልበቱ መረጋጋት ነው ጽናት ነው ጠንካራ ትሆናለ ጠንካራ አጥንት ይኖርሃል ቋሚ ጉልበት ይሄ ማይባክን ጉልበት አላል የሚቀጥል ጉልበት ይኖርሃል በዛው ልክ ትግስተኛ ነህ ልክ እንደ መሬት ቻይ እኔ አሁን የመሬት ኃይል ያለኝ ይመስለኛል ብዙ እንትን አይልም አይሞቅህም አይበርም እንትን ይሆናል እዚህ ጋር ስደርስ መሬት እንትን ነው ምናልባት ተወራስም ስለሆንኩ ይሆን ይችላል ግን ኃይሉ ደግሞ ሲዛባ የመንፈስ ጭንቀት ይመጣል ድባቴ ይመጣል የሆነ በቃ ቤት ቆልፈ ቁጭ ማለት ነገር ሊመጣ ይችላል ከሰው ጋር ግንኙነት ማቆም ስለዚህ ወደ ነፋስ ደግሞ ተጠግተ ይሄን ሚዛን ታስተካክለዋል ማለት ነው ደግሞ የመሬት ኃይል ካነሰ በባዶ እግር የተወሰነ 20 ደቂቃ ባለፈው አውርተንበታል ብዙ ሰዎች እንደውም እየተገበሩት አይቻለውና ሞር ይሄ ደግሞ በባዶ እግር አፈር ላይ ምናምን ሳር ላይ ትንሽ ከተንሸራሸር ከአንድ 20 ደቂቃ ይህ ቀኑ ሙሉ አስበው ኤክሰስ ፕሮቶን ይሄ ዋይፋዩ ስልኩ ሜኑ ብዙ
አተሞች ነው ተከማች ነው 27 ዜሮ የሚጠጉ አተሞች ነው ኦክቲሊየንስ አተምስ እና ነምበር ኦፍ ፕሮቶን እና ኤሌክትሮን ሚዛን ሲሆን ነው ጤነኛ ሰው የምትሆነው። አሁን ግን ችግሩ ይሄ ዋይፋዩ ምናምኑ ይሄ የምንቀረጽበት አጠቃላይ የሚለቀው ከባድ የሆነ ፕሮቶን ነው። ያ ፕሮቶን ሲገባ ድባቴ በቃ መሰልቸትህ ማለት ነገር ይመጣል። ስለዚህ ደግሞ እግዚአብሔር መሬትን ሲፈጥራት ፍሪ ኤሌክትሮን ያደረገላትና በባዶ እግር ትንሽ ስትንቀሳቀስበት ምን ይሆናል? አብዞርብ ያደርጋል፣ ባላንስ ያደርጋሉ ማለት ነው። ግራውንዲንግ ያደርግና ይወስድብናል። ኤሌክትሮንህ እኩል ተመጣጥኖ የገባው ፕሮቶን ወደ ታች ሰርጎ ባላንስ ሆነ ማለት። ኢቭን አንባትነካ ዛፍ እንደዚህ መንካቶች ምንም ሳትልጀስ እንደዚህ ብትነካው እነዚህ ነገሮች ምንድነው ካሶዳንተ ካንተ ወደሱ መሄዳለ ነው። ያ ጊዜ ይስተካከላል ማለት ነው። ይሄን የመሳሰለ ነገር ማድረግ ፍሬያቸው መሬት ውስጥ ያሉ ምግቦችን መመገብ ነው። ለምሳሌ በታች ድንች፣ ካሮት ታች ፍሬያቸው ታች የሆነ ግንዱ ላይ ምናምኑ ላይ ሳይሆን ታች የሆኑ ነገሮች እነዚህ የበለጠ የመሬት ኃይል ከፍተኛና ጥሩ ሊሆን ይችላል። ሌላው እንግዲህ ከነፍስ ጋር የተያዘ ኃይል አለን። ይሄ ደግሞ ትልቁ ኃይል ነው። ይሄ ኃይለ ዘር የሚባለው ቅድሙን አይተናል። የእሳት፣ የውሃ፣ የነፋስ፣ የመሬት። የነፍስ ግን ትንሽ ከፍ ያለ ኃይል ነው። የልብ ኃይል አለ። ከልብ የሚወለድ የቃል ኃይል አለ። የስትንፋስ ኃይል አለ። የልብ ኃይል ማለት የማሰብ ኃይል በሁለት መልኩ ነው የሚመራው። አንደኛው ነቃሃሌው ማለት ምንም የሐሳቡ መነሻ ራሱ ልክ እንደ ክብሪት የሚጫር ኃይል ነው። ከዛ ደግሞ ቁርጣሃሌው የሚባለው ደግሞ የምትወስነው ማሰብ ብቻ። ለምሳሌ ሰው እኮ ምንም ነገር ሳይናገር በማሰብ ብቻ ኃጢአት ይሰራል አይሰራም? ምንም ሳይናገር ባለው በነቢይ ምናምን ይቀበሉ በገቢራው ሐሌው ጽድቅም ትሰራለህ፣ ምንም ሳትናገር ኃጢአት ትሰራለህ። በኢማጂኔሽን ብቻ ምን ያህል ኃይል እንደሆነ ገሃነም ሊያስፈርድብህ ይችላል እኮ በሐሳብ ብቻ። መንግስተ ሰማያትም ሊያስገባ ይችላል ሐሳብ ብቻ። ስለዚህ በማሰብ ብቻ አካባቢዬን ሰላሙን ላሳጣው እችላለሁ። በማሰብ ብቻ በጥሩ ሐሳብ አካባቢዬን ሰላማዊ ላደርገው እችላለሁ ነው። የቃል ኃይል ደግሞ በጣም ከፍተኛ ኃይል ነው። ውሃ ለምሳሌ ጸልየህ ምትጠጣው ይፈውሳል። የምትናገረው ቃል ሰው ውስጥ ገብቶ ያሳምማል ወይም ይፈውሳል። አንድ ሰው አንተን ሰድቦ ሄደ፣ ተመልከት፣ እሱ ኃይሉን ነው ልኮ የሄደው፣ ግን እሱ ሁሌ ሲያሳምምህ ይኖራል። እንዴት ተናገረኝ? ከስንት ዓመትም በኋላ ወይ ጉድ ያ ሰው እንዲህ አለኝ እሱ ወጥቷልና ያገብቷል። ስለዚህ እርግማንን በምርቃት ኃይል ነው ታሸንፈው የምትችለው አይነት ነው። ሌላው የስትንፋስ ኃይል ነው። እሱ በጣም ከፍተኛ ኃይል ነው። እንደ ሰው ምናልባት ገዳም ያሉ ሰዎች ይጠቀሙበት ካልሆነ በቀር የከተማ ሰው እስትንፋሱን ሊጠቀም ማለት አይቻልም። የምናስገባው የምናስወጣው በጣም ትልቅ ኃይል